በማህበራዊ ሚዲያ የአንድ ሰው አስተያየት ወይም ደግሞ የአንድ ሰው ሐሳብ የአብዛኛው ሰው ሲሆን ተመልክታችሁ ታውቃላችሁ? አንድ ልጥፍ በድንገት ቫይራል ይወጣል ወይም በበርካታ ሰዎች ዘንድ ተደራሽ ይሆናል። ያንን ተከትሎም ያንን ተመሳሳይ ሐሳብ አብዛኞቹ ሰዎች ሊያንጸባርቁት ይችላሉ። ምናልባት ያ ልጥፍ ስለ አንድ ግለሰብ ከሆነ እዛ ግለሰብ ላይ ተደጋጋሚ ትችቶች፣ ተደጋጋሚ ወቀሳዎች ሊሰነዘሩበት ይችላሉ። እንደነዚህ አይነት ነገሮችን በተለይም በእኛ ሀገር አስተውለን ይሆናል ብዬ አምናለሁ። ጥያቄው ግን በትክክልስ አብዛኛው ሰው ያ መጀመሪያ ላይ የተነሳውን ልጥፍ አምኖበት ነው ወይስ አብዛኛውን ማህበረሰብ እየተከተለ ነው የሚለው። በተለይም ደግሞ ማህበራዊ ሚዲያ በአብዛኛው የዓለማችን ክፍል ውስጥ እንዲህ ተደራሽ በሆነበት በዚህ ዘመን ግለሰቦች ከራሳቸው ግላዊ አስተሳሰብ ወይም ግላዊ አመለካከት በበለጠ መንገድ በሌሎች አስተሳሰብና በሌሎች ባህሪ ላይ የመዋጥ ያንን የመከተል አዝማሚያቸውን ከፍተኛ እንዲሆን አድርጎታል። ይህም በዕለት ተዕለት ህይወታችን ውስጥ አብዛኞቻችን የምናስተውለው ጉዳይ ነው። ሰዎች በአንድም ይሁን በሌላ ምክንያት አስተሳሰባቸውን፣ አመለካከታቸውን እንዲሁም ባህሪያቸውን በሌሎች ሰዎች ምክንያት አድርገው ሊቀይሩት ወይም ደግሞ መጠነኛ መሻሻሎችን፣ ለውጦችን ሊያደርጉባቸው ይችላሉ። እኛም ልንሆን እንችላለን። በምንኖርበት ቡድን ውስጥ በምንኖርበት የሆነ ኮሚኒቲ ውስጥ ምንም እንኳን ያ ቡድን ስህተት ቢሆንም ብዙውን ጊዜ አስተሳሰባቸውና ድርጊታቸውን እንከተላቸዋለን። ምክንያቱም ለብቻ መቆም ምቾት ላይሰጥ ይችላል፣ አደጋ ሊያስከትልብን ይችላል። እንዲሁም በተለይ በማህበራዊ ሚዲያ ዘንድ ደግሞ አንድን ነገር ተቃራኒ ሆኖ መቆም ወይም የዛ የተለየ ሐሳብ ማንጸባረቅ የበለጠ ተጠቂ ሊያደርገን ስለሚችልና ከዛ ቡድን ሊያገለን ይችላል የሚሉ ስጋቶችን ስለሚፈጥርብን ከመቼውም ጊዜ በላይ የቡድን አስተሳሰብን የቡድን አመለካከትን እንድንቀበል ግፊት ሊያደርግብን ይችላል። በተለይም ደግሞ አሁን የመጣው የማህበራዊ ሚዲያ ባህል ፍጥነትን ይደግፋል። ከስሜት ጋር የተያያዙ ነገሮችን ታዋቂ መሆንን የሚያበረታታና እነዛ ነገሮች ላይ ደግሞ እንድንሰራ ግፊት የሚያሳድርብን ባህል ነው። ምንም እንኳን የተጋራው ልጥፍ እውነት ይሁንም ውሸት ሰዎች ያንን ነገር ሳያረጋግጡ ቶሎ ምላሽ እንዲሰጡ ሊያደርጋቸው ይችላል። በአንድ ሰው ላይ በማህበራዊ ሚዲያ ጥቃት እየተሰነዘረበት ስናስተውል አብዛኞቻችን ያንን ጥቃት የሚሰነዝር ቡድን እንከተላለን። ስድብ ሊሆን ይችላል፣ ቁጣዎች ሊሆኑ ይችላሉ፣ ወይም ተግሳጾች ያ ግለሰብ ላይ ልንሰነዝርበት እንችላለን። እንግዲህ በቀጣይ ጊዜ ምንም አይነት ትችቶችን፣ ምንም አይነት ወቀሳዎችን በዛ ቡድን ላይ አናሳድርም ማለት ነው። ምክንያቱም ቀጣይ ተረኛ እኔ ልሆን እችላለሁ የሚል ስጋት ሊያድርብን ይችላል። በዚህም በማህበረሰቡ ግፊት ወይም ደግሞ ያ እኛ ባለንበት ቡድን ግፊት ውስጥ ጫና ውስጥ ወድቀን አስተሳሰባችንና አመለካከታችን እንዲሁም ድርጊቶቻችን ያንን ቡድን እንዲከተሉ ሊያደርጉን ይችላሉ ማለት ነው። አንድ ሰው አንድ ልጥፍ ሲለጥፍ ያንን ልጥፍ በትክክልም ተረድተነው አውቀነው ምላሽ ከመስጠት ይልቅ ምናልባትም ያ ልጥፍ ከኛ ማንነት ጋር ወይም ደግሞ በቶሎ ምላሽ እንድንሰጥ ሊያደርጉን ከሚችሉ ስሜቶች ጋር ተያያዥነት ካለው ያንን ጉዳይ ላናጣራው እንችላለን። በቶሎ ምላሽ ልንሰጥ እንችላለን። ወይም በርካታ ሰዎች የወደዱት ልጥፍ ከሆነ በርካቶችን መሰረት አድርገን ያንን ልጥፍ ልንወደው ልናጋራው እንችላለን። ለዛም ነው የዘመናችን ኢንተርኔት ወይም የዘመናችን የማህበራዊ ሚዲያ ፕላትፎርሞች ከማሰብ ይልቅ መከተልን እያለማመዱን ነው የሚባለው በተደጋጋሚ። ይህ እንግዲህ ትክክለኛ ያልሆነ መረጃን ከማጋራት ወይም በቡድን ውስጥ ከመደበቅ የቡድን ሐሳብን አመለካከትን ከመደገፍ ጋር ብቻ የሚገናኝ አይደለም። እንዲሁም የአእምሮ ጤናንም ሊያጠቃ ይችላል። በርካታ ሰዎች በኦንላይን ላይ በተለያዩ የሶሻል ሚዲያ ገጾቻቸው ትክክለኛ ሐሳቦችን ከማጋራት ይቆጠባሉ። ምክንያቱም ፍርሃት ያድርባቸዋል። አንዳንዶቹ ደግሞ የራሳቸውን ህይወት ሌሎች ፖፑላር ከሆኑ የማህበራዊ ሚዲያ ልጥፎች ጋር እያነጻጸሩ ራሳቸው ላይ ጥሩ ያልሆኑ ስሜቶች እንዲፈጠሩ ሊያደርጉ ይችላሉ። በጊዜ ሂደት ደግሞ ራሳችንን ችለን የማሰብ ክህሎቶቻችንን እየተነጠቅን ነው። በቡድኑ ሐሳብ ውስጥ የመዋጥ ሌሎችን ተንተርሰን ውሳኔ የመስጠት ባህሪዎቻችን፣ ድርጊቶቻችን፣ እያንዳንዱ አመለካከታችን የሌሎችን የሚመስል መሆኑ ራሳችንን ችለን አንድ ጉዳይ ላይ አመለካከት እንዳይኖር ያደርገናል። ይህም ስሜታችን፣ አመለካከታችንና አስተሳሰባችን በሌሎች ሰዎች ላይክ፣ ኮመንትና ሼር ላይ ተጽዕኖ ላይ እንዲወድቅ ያደርገዋል። አንድ ሰው ላይ በማህበራዊ ሚዲያ ጥቃት ከማድረሳችን በፊት ቆም ብለን ማሰብ ይኖርብናል። የበርካቶችን ሐሳብ የበርካቶችን አመለካከት ተከትለን ከመሄዳችን በፊት
ስለዛ ጉዳይ ራሳችንን መጠየቅ ይኖርብናል። ይህ ጉዳይ የማምንበት ነው ወይ? በትክክልም ጉዳዩ ትክክለኛ ጉዳይ ነው ወይ? የተረጋገጠ መረጃ አለኝ ወይ? የሚሉትን ጥያቄዎች ቀድመን ራሳችን መመለስ ይኖርብናል። ለዛም ነው ጠንካራው ሰው በቡድን ውስጥ ጎላ ብሎ ድምፁ የሚሰማው ሰው አይደለም፣ ይልቁንም ለየት ባለ መንገድ ማሰብ የሚሞክረው ሰው ነው የሚባለው። ቻው።